አንዳንድ ጊዜ ሰዎች እጅጉን በጣም ሲቀብጡ ምሪንዳ ይፈላልን ይላሉ። ማለትም ፎቅ ሆነ ቆጥ ያው መሞት አይቀርም የሚባለውን አባባል በመርሳት ነው መሰለኝ ለአንድ መኖሪያ ቤት የሚያወጡትን ገንዘብ የአንድን ሀገር የዓመት በጀት ይሸፍናል። በዛሬ ቪዲዮአችን የምናየው የዓለማችን ከ1 እስከ 10 ከፍተኛ ገንዘብ የወጣባቸው አስገራሚ መኖሪያ ቤቶች ይሆናል። በተለይ በአንደኛ ደረጃ የተቀመጠው እኔም በእጅጉን በጣም ያስገረመኝ ቤት ነው። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ያልኩኝ ዩቲዩብ ይሄን ቪዲዮ ለብዙ ሰዎች እንዲያደርስ ላይክ ማድረግም እንዳይረሳ ያልኩኝ በቀጥታ ወደ ዛሬ ቪዲዮአችን አልፋለሁ። 10ኛ ኤሊየን ስቴት። ኤሊየን ስቴት በዓለም ከፍተኛ ወጪ ከወጣባቸው መኖሪያ ቤቶች መካከል በ10ኛ ደረጃ ተቀምጧል። ይህ አስገራሚ መኖሪያ ቤት የሚገኘው በአሜሪካ ካሊፎርኒያ ውስጥ ነው። በየት ባለ ሁኔታ እና ባህላዊ በሚመስል መልኩ ቅንጡነትን የተላበሰ ቤት ነው። ይህ አስገራሚ ቤት ብዙዎቻችን የምናልመው ፊልም ላይ ያለውን ግን በእውነታው ዓለም ያለ የማይመስለን ነው። ግንባታው ያለቀው እንደ አውሮፓውያን አቆጣጠር በ2004 ሲሆን ለዚህ ቅንጡ መኖሪያ ቤት የወጣለት አስገራሚ ዋጋም 180 ሚሊዮን ዶላር ነው። ወደ ኢትዮጵያ ሲመነዘርም ከ200 ቢሊዮን ብር በላይ ነው። እኔም ደንግጬ ነበር፣ አንዳንድ ጓደኞቼም ደንግጠው ነበር። 9ኛ ቢዮንሴ ጃዝ ማሊቡ ሜንሰን በዓለም ከፍተኛ ወጪ ከወጣባቸው ቤቶች መካከል በ9ኛ ደረጃ ተቀምጠዋል። ይህ አስገራሚ መኖሪያ ቤት የሚገኘው በአሜሪካ ሲሆን በ40,000 ካሬ ጫማ ላይ ያረፈ ሲሆን 11 መታጠቢያ ቤቶች እና 8 መኝታ ቤቶች እንዲሁም ኢንፊኒቲ መዋኛ ገንዳ አለው። በተጨማሪም የጣሪያ ችግር አለ። ላይ ትወጣለህ፣ ላይ ስንጠብቅህ ታች ትወርዳለህ፣ እታች ደግሞ ተከትለን ስንመጣ መሃል ላይ ትሆናለህ። የፌንጥ አይነት ባህሪ ያለበት አስተካከል። ከዚህ አስገራሚ ቅንጡ መኖሪያ ቤት ከላይ ሆናችሁ የፓኖራሚክ ውቅያኖስን በአስገራሚ ሁኔታ መመልከት ትችላላችሁ። ለዚህ ቅንጡ ቤትም የወጣለት ዋጋ 200 ሚሊዮን ዶላር ነው። ወደ ኢትዮጵያ ሲመነዘርም ከ248 ቢሊዮን ብር በላይ ነው። 8ኛ 1819 ኪንግስተን ጋርደን በዓለም በ8ኛ ደረጃ ከፍተኛ ወጪ ከወጣባቸው መኖሪያ ቤቶች መካከል አንዱ ሆኗል። ይህ አስገራሚ መኖሪያ ቤት የሚገኘው በእንግሊዟ ዋና ከተማ በለንደን ውስጥ ነው። ይህ መኖሪያ ቤት በቤተ መንግስት ዲዛይን የተገነባ ሲሆን በግንባታውም ከ90 ሚሊዮን ፓውንድ በላይ እንደፈጀ ይነገርለታል። መኖሪያ ቤቱን ለመስራት በቀን ከ400 በላይ ሰራተኞች እንደተሳተፉበት ተነግሯል። በአውሮፓ ውስጥ እጅግ በጣም ጥሩ እና አስደናቂ ከሆኑ ቤተ መንግስቶች መካከል አንዱ ሆኗል። በአሁኑ ጊዜ የወጣለት አስገራሚ የዋጋ ተመንም 222 ሚሊዮን ዶላር ነው። 7ኛ ፎርፋይር በዓለም በ7ኛ ደረጃ ከፍተኛ ወጪ የወጣበት ቤት ሲሆን ይህ አስገራሚ ቤት የሚገኘው አሜሪካ ውስጥ በኒውዮርክ ከተማ ነው። አጠቃላይ 5900 ሜትር ስኩዌር የሚሸፍነው ይሄ አስገራሚ መኖሪያ ቤት እንደ አውሮፓውያን አቆጣጠር በ2003 ነበር የተገነባው። በቤተ መንግስት ዲዛይን የተገነባው የዚህ አስገራሚ መኖሪያ ቤት ባለቤት ቢሊዮነሩ ኢራ ኒረርት ነው። ለዚህ አስገራሚ መኖሪያ ቤት የወጣለት ዋጋም 250 ሚሊዮን ዶላር ነው። 6ኛ ቱር ኦደን ታወር በዓለም በ6ኛ ደረጃ ከፍተኛ ወጪ ከወጣባቸው ህንጻዎች መካከል በ6ኛ ደረጃ ተቀምጠዋል። ይህ ህንጻ በ3300 ካሬ ሜትር ላይ ያረፈ ሲሆን ይህ ህንጻ የተገነባው እንደ አውሮፓውያን አቆጣጠር ከ2009 እስከ 2015 ድረስ ሲሆን የሚገኘው በሞናኮ ውስጥ ነው። ህንጻውም ብዙ አይነት ታዋቂ ሰዎች ለመዝናናት የሚመርጡት ሲሆን አጠቃላይ የዚህ ህንጻ እርዝማኔም 557 ጫማ ወይም 170 ሜትር ላይ ነው። ወደ ገበያ ዓለምም ሲቀላቀል ዋጋ ሲወጣለት ከ330 ሚሊዮን ዶላር በላይ ነው። ክቡራን የቻናላችን ቤተሰቦች ወደ ቀጣዩ አጋማሽ ከማለፋችን በፊት ልክ ይሄ ቪዲዮ እንዳለቀ የዓለማችን ከ1 እስከ 10 ያሉ አስገራሚ ቆንጆ ሴቶችን ምርጥ ቪዲዮ ሰርቼላችኋለሁ ማለት ነው። ልክ ይሄ ቪዲዮ እንዳለቀ የኮሜንት የመጀመሪያው ሴክሽን ላይ አስቀምጥላችኋለሁ ሊንኩ ማለት ነው። ገብታችሁ ኢንጆይ አድርጉት። 5ኛ ሌስ ፓላስ በዓለም በ5ኛ ደረጃ ውድና ቅንጡ መኖሪያ ቤት ተብሎ ተቀምጧል። ይህ መኖሪያ ቤት የተገነባው እንደ አውሮፓውያን አቆጣጠር በ1975 እስከ 1989 በካናስ ከተማ ፈረንሳይ ውስጥ ነው። ይህ ቅንጡ ቤት መኖሪያ ቤት ነው ወይስ መዝናኛ ለመለየት በሚከብድ ሁኔታ የተነደፈ ሲሆን ይህን አስገራሚ መኖሪያ ቤት አሰራር የነደፈው አርክቴክት አንቲሎቫግ የሚባል እንደሆነ ይነገራል። በተጨማሪም ይህ መኖሪያ ቤት 500 ሰዎችን መያዝ የሚችል የኮንሰርት አዳራሽ አለው። ለዚህ እውነት ለማይመስል አስገራሚ መኖሪያ ቤት የወጣለት ገንዘብ 420 ሚሊዮን ዶላር ነው።
አራተኛ ቪላ ሌስ ሴድሬስ። ቪላ ሌስ በዓለም በአራተኛ ደረጃ ከፍተኛ ወጪ ከወጣባቸው መኖሪያ ቤቶች መካከል አንዱ ሲሆን የተገነባው እንደ አውሮፓውያን አቆጣጠር በ1830 የተሰራ ሲሆን የቪላ ቤት በአሁኑ ጊዜ የዩክሬኑ ቢሊዮነር የሪናት አክመተቭ በ2019 በ221 ሚሊዮን ዶላር በመግዛት የራሱ ማድረግ ችሏል። የቪላ ቤት በ1904 ለቤልጂየሙ ንጉስ ሊዮፓርድ ተሽጦ እንደነበር ይነገርለታል። ቪላ ቤቱ ግርማ ሞገስ ያላቸው 14 መኝታ ቤቶች፣ 3000 መጽሐፍ የያዘ ቤተ መጽሐፍ፣ የኦሎምፒክ ያክል መጠን ያለው መዋኛ ገንዳ፣ የአቴና የነሐስ ሐውልት፣ 30 ፈረሶችን ማስጋለብ የሚችል ቦታ እንዳሉት ይነገርለታል። በአሁኑ ጊዜ ለዚህ ቅንጡ ቪላ ቤት የወጣለት ዋጋ 450 ሚሊዮን ዶላር ነው። ወደ ኢትዮጵያ ሲመነዘርም ከ558 ቢሊዮን ብር በላይ ነው። ሶስተኛ ቪላ ሊዮፓርድ። ቪላ ሊዮፓርድ በዓለም በሶስተኛ ደረጃ ከፍተኛ ወጪ የወጣበት ቤት ሲሆን የቪላ ቤትም የሚገኘው በፈረንሳይ ነው። የቅንጡ መኖሪያ ቤት የተገነባው እንደ አውሮፓውያን አቆጣጠር በ1929 እስከ 1931 ሲሆን በዚህ ቪላ ቤትም ብዙ አይነት ፊልሞች ተሰርተዋል። በዚህ ቪላ ቤት ከተሰሩ ፊልሞች መካከል ዘ ሬድ ሹዝ የተባለው ተወዳጅ ፊልም ይጠቀሳል። የቪላ ቤት 11 መኝታ ቤት እና 14 መታጠቢያ ቤቶች ያለው ሲሆን ከላይ ቆመን የሜዲተራኒያን ባህር በውብ መልኩ ማየት እንችላለን። የቪላ ቤት በ7.3 ሄክታር ላይ ያረፈ ሲሆን በአሁኑ ጊዜም ባለቤቷ ከሞተ በኋላ ተርመር የምትባል ባለቤቱ እንደወረሰችው ተነግሯል። በአሁኑ ጊዜም ቪላው የሚያወጣ ተመን 750 ሚሊዮን ዶላር እንደሆነ ተነግሯል። ሁለተኛ አንቲሊያ። አንቲሊያ በዓለም በሁለተኛ ደረጃ ከፍተኛ ወጪ የወጣበት ቤት ሲሆን የመኖሪያ ቤት የህንዱ ቢሊዮነር የሙኬሽ አምባኒ ሲሆን የቅንጡ መኖሪያ ቤት ግንባታው የተጀመረው በ2006 እንደ አውሮፓውያን አቆጣጠር ሲሆን በ2010 ግንባታውን ማጠናቀቅ ችሏል። ይህ ባለ 27 ፎቅ ሰማይ ጠቀስ ህንጻ በህንዱ ሙምባይ ከተማ እምብርት ላይ ትገኛለች። ይህ ህንጻም በ568 ጫማ እና 4000 ካሬ ሜትር ይሸፍናል። ይህ መኖሪያ ቤት በውስጡ መዋኛ ገንዳ፣ ቲያትር እና የቦርድ ክፍል፣ 168 መኪና ማቆሚያ፣ 2 ሊፍቶች አሉት። በተጨማሪም ብዙ አይነት የዓለማችን ቅንጡ ቴክኖሎጂዎች ይዘዋል። በተጨማሪም ህንጻው በሬክተር ስኬል እስከ 8.0 የሚደርስ የመሬት መንቀጥቀጥን መቋቋም ይችላል። ይህ ቤት በውስጡ 49 መኝታ ቤቶች በግምት እስከ 600 የሚሆኑ ሰራተኞች ይገኛሉ። ለዚህ ቅንጡ ቤት የወጣለት አስገራሚ ወጪም 2 ቢሊዮን ዶላር ነው። ባይዘዌ ምላችሁ ነገር አንድ የረሳሁት ነገር አለ። ሰብስክራይብ የምትለው ቃልና ላይክ የምትለው ከየት እንደመጣች ግን ታውቃላችሁ? ያው እኔም አላውቅም፣ ግን እስቲ ምን እንደሆነ ለማወቅ አንዴ ነክታችሁ ብታዩትስ? አንደኛ ቤኪንግ ፓላስ። ቤኪንግ ፓላስ ጥንታዊ ቤተመንግስት ሲሆን የሚገኘው እንግሊዝ ውስጥ በለንደን ከተማ ነው። ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ1705 ሲሆን የእንግሊዝ ቤተመንግስት በመሆን ሲያገለግል ቆይቷል። ይህ ቤተመንግስት የተገነባው ጆን ናሽ እና ኤድዋርድ ብሎር በሚባሉ አርኪቴክተሮች እንደሆነ ይነገራል። የቤኪንግ ቤተመንግስት በ1837 ንግስት ቪክቶሪያ ንግስናዋን ስትቀላቀል የእንግሊዝ ንጉሳዊ መኖሪያ ቤት በመሆን ሲያገለግል ቆይቷል። ይህ ቤተ መንግስት 760 በሮች፣ 775 ክፍሎች፣ 19 ታላላቅ የስቴት ክፍሎች፣ 52 የሮያል እና የእንግዳ ክፍሎች፣ 78 መታጠቢያ ክፍሎች፣ የሰራተኛ መኝታ ቤቶች፣ 92 ቢሮዎች እንዳሉት ይነገራል። ይህ ቤተ መንግስት በአሁኑ ጊዜ የሚያወጣው ዋጋ እስከ 5 ቢሊዮን ዶላር ድረስ እንደሆነ ይነገርለታል። ይህ ገንዘብም ወደ ኢትዮጵያ ሲመነዘር ከ700 ቢሊዮን ብር በላይ ነው። በአለገ ነውራም በአለገ አታ በአለገ ህዝቤ ነውራ ብላ። ክቡራን የቻናላችን ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። ቅድም እንደነገርኳችሁ የዓለማችን ከ1 እስከ 10 ቆንጆ ወንድ ማየት ከፈለጋችሁ የኮሜንት የመጀመሪያው ሴክሽን ላይ አስቀምጬላችኋለሁ ሊንኩ ማለት ነው። በዛ ሊንክ ገብታችሁ የዓለማችን ከ1 እስከ 10 ቆንጆ ማየት ትችላላችሁ። ማነው በአንደኛ ደረጃ ላይ ያለውን እዛ ላይ ሙሉ ቪዲዮ ምርጥ አድርጌ ሰርቼ አስቀምጬላችኋለሁ ማለት ነው። በሚቀጥለው ምርጥ ቪዲዮ እስከምንገናኝ ድረስ ፒስ